አንድ መልእክት ላስተላልፍ ነው። እግዚአብሔር ይህንን መልእክት ከሰማችሁበት ጊዜ አንስቶ እግዚአብሔር ነገራችሁን ያዘጋጅላችኋል። ተፈልጋችሁን እግዚአብሔር ያዘጋጃል። ዘፍጥረት ምዕራፍ 22 ከ1 ጀምሮ እግዚአብሔር ውጣ ያለው ነው። እግዚአብሔርን ታዘው የወጣው ነው አብርሃም። እግዚአብሔርን ታምኖ የወጣው ነው አብርሃም። ግን እግዚአብሔር ምዕራፍ 22 ከቁጥር 1 ጀምሮ አብርሃምን ፈተነው ይላል። ልጅን ምን አድርግልኝ? ሰዋልኝ አለው። ከባድ ፈተና ነው እግዚአብሔር አብርሃምን የፈተነው። ግን አብርሃም ታዘዘ። አብርሃም እግዚአብሔርን አምኖ ተንቀሳቀሰ። ከዛ ከልጁ ጋር መሄድ ጀመሩ። ልጁ እንደዚህ አለ፣ አባት ሆይ እሳቱ አለ፣ ቢላዋም ይዘናል፣ እንጨትም አለን፣ የመስዋዕቱ በገን ወዴት ነው ብሎ አባቱን ጠየቀ። አባቱ የመለሰው መልስ አስገራሚ መልስ ነው። ምንድነው ያለው? የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ለልጁ መለሰለት። ይገርማል። እግዚአብሔር ያዘጋጃል። እግዚአብሔር ሲያዘጋጅ እንደተናገረው ወደ ሞሪያ ተራራ ከወጡ በኋላ ልጁን ሊሰዋ ቢላዋ ሲያነሳ የእግዚአብሔር መልአክ አብርሃም አብርሃም ብሎ እጁን ያዘውና እኔን እንደምትፈራኝ አውቄያለሁ ብሎ ለአብርሃም ተናገረውና እንደዚህ አለ፣ በዕፀ ሳቤቅ የተያዘ አንድ በግ አሳየው። ወደ ኋላ ሲመለከት ትልቅ በግ አገኘው። አብርሃም በልጁ ፈንታ ያንን በግ ምን አደረገ? ለእግዚአብሔር ሰዋለት። አንድ ነገር ልነግርህ ነው። እግዚአብሔር የሚያዘጋጅልህ ከምትጠብቀው አቅጣጫ አይደለም። ምንም ባልጠበቀው ሁኔታ ተሰውሮ ያለውን ተደብቆ ያለውን እግዚአብሔር በእጅ አሳልፎ ይሰጣል። ይሄ የታምራት በግ ነው። በነገራችን ላይ እግዚአብሔር ያዘጋጀው የታምራት በግ ነው። ከበጎች የቀረ ከእረኛ የቀረ በግ አይደለም። እግዚአብሔር ያዘጋጀው በግ ማለት ነው። ስሙ ይባረክ። እግዚአብሔር የሚያስፈልግህን ያዘጋጅልሃል። የምትፈልገውን ላታገኝ ትችላለህ። የሚያስፈልግህን ግን እግዚአብሔር መቼም አይከለክልህም። ከዚህ ሰዓት ጀምሮ ያዘጋጅልሃል።